ዩቲናስ የሀገራችንን ሰንደቅ ዓላማ ከፍ ለማድረግ ዛሬ ወደ ኡጋንዳ አቀናች። ታዋቂዋ ወጣትና የቲክቶክ የፈጠራ ባለሙያ ዩቲናስ ኢትዮጵያን በመወከል በምስራቅ አፍሪካ ደረጃ የነበራትን ውድድር በድምጽ ብልጫ በሁለት ዘርፍ በአይኮኒክ ኢንፍሉዌንሰር ኦፍ ዘ ይር እና በአይኮኒክ ኮንተንት ክሪኤተር ኦፍ ዘ ይር በአሸናፊነት ማጠናቀቋ ይታወሳል። ዛሬም እንግዲህ ይህንን አይኮኒክ አዋርድ ለመሳተፍና የሀገራችንን ሰንደቅ ዓላማ ከፍ ለማድረግ ወደ ኡጋንዳ አቅንታለች። በካምፓላ በሚካሄደው ታላቅ መድረክ ላይ በመሳተፍ ሁለት ድሎችን ይዛ ወደ እናት ሀገሯ እንደምትመለስም ይጠበቃል። ሁላችንም ለኢትዮጵያዊቷ ኮከብ መልካም ምኞታችንን እየገለጽን በድል እንድትመለስ እንመኛለን። ድምፃዊት ቬሮኒካ አዳነ በዚኮሞ አፍሪካ አዋርድ የላቀ ድል አስመዝግባ ወደ ኢትዮጵያ ተመለሰች። በታንዛኒያ ዳሬ ሰላም በተካሄደው የ2025 ዚኮሞ አፍሪካ አዋርድ የሽልማት ስነ ስርዓት ላይ በአራት ዘርፎች ታጭታ የነበረችው ድምፃዊት ቬሮኒካ አዳነ በሁለት ዘርፍ ሽልማትን አግኝታ ትላንትና ማምሻውን ወደ ኢትዮጵያ ስትገባ ደማቅ አቀባበል ተደርጎላታል። በቦሌ ዓለም አቀፍ አውሮፕላን ማረፊያ በተደረገላት አቀባበል ላይ ቤተሰቦቿ፣ የጥበብ ባልደረቦቿና የሚዲያ አካላትም ተገኝተዋል። ድምፃዊቷ በዚኮሞ አፍሪካና ካሪቢያን ሽልማት ታሪክ ውስጥ የመጀመሪያዋ ኢትዮጵያዊት እጩና ተሸላሚ በመሆን አዲስ ታሪክ መጻፍ ችላለች። በአንድ የሽልማት መርሃ ግብር ውስጥ በአራት ዋና ዋና ዘርፎች የታጨች ሲሆን እነርሱም የዓመቱ ምርጥ ሴት ድምፃዊ ቤስት ፊሜል አርቲስት ኦፍ ዘ ይር፣ የዓመቱ ምርጥ መድረክ አቅራቢ ቤስት ፐርፎርሚንግ አርቲስት ኦፍ ዘ ይር፣ የዓመቱ አርአያ ሴት ቤስት ኢንስፓይሬሽናል ውመን ኦፍ ዘ ይር፣ የዓመቱ ምርጥ ዘፈን ካንተ ሌላ ቤስት ሶንግ ኦፍ ዘ ይር የሚሉ ዘርፎች ናቸው። ቬሮኒካ በቅርቡ ካሳተመችው መጠሪያዬ ከተሰኘው አዲስ አልበሟ ውስጥ የተመረጡ ስራዎቿን በታንዛኒያ መድረክ ላይ በማቅረብ የኢትዮጵያን ሙዚቃ ማስተዋውቃለች። ይህ ስኬት የኪነ ጥበብ ባለሙያዋን ብቃት ማሳያ ከመሆኑ ባለፈ የኢትዮጵያ ሙዚቃ በምስራቅ አፍሪካና በዓለም አቀፍ መድረኮች ላይ ያለውን ተወዳዳሪነት የሚያጎላ መሆኑም ተገልጿል። ዚኮሞ በቻቺዋ ቋንቋ እናመሰግናለን ማለት ሲሆን ሽልማቱ በአፍሪካና በካሪቢያን ሀገራት በሙዚቃ፣ በፊልም፣ በፋሽንና በማህበራዊ ተጽዕኖ ዘርፎች የላቀ አፈጻጸም ላሳዩ ባለሙያዎች እውቅና የሚሰጥበት ዓለም አቀፍ መድረክም ነው። ፑቲን ምዕራባውያን ሩሲያን በአክብሮት ከያዙ ጦርነት እንደማይኖር ቃል ገቡ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ምዕራባውያን ሩሲያን በአክብሮት ከያዙ በዩክሬን ላይ ጦርነት እንደማይኖር ቃል ገቡ። ፕሬዝዳንቱ ሞስኮ የአውሮፓ ሀገራት ላይ ጥቃት ለመሰንዘር እያቀደች ነው መባሉንም ትርጉም አልባ ሲሉ ውድቅ አድርገውታል። ፑቲን ይህን ያሉት የ4 ሰዓት ተኩል ገደማ ርዝመት ባለውና በቴሌቪዥን በተላለፈ ዝግጅት ላይ ከጋዜጠኞችና ከማህበረሰቡ ለቀረበላቸው ጥያቄዎች ምላሽ በሰጡበት ወቅት ነው። ከሩሲያ ሚዲያና ከህዝቡ የቀረበላቸው ጥያቄዎች ፑቲንን የሚፈትኑ ባይሆንም ከውጭ ሚዲያዎች የአሜሪካው ኤንቢሲና ቢቢሲ ጥያቄያቸውን እንዲያቀርቡም ተፈቅዶላቸው ነበር። በፕሮግራሙ ላይ የቢቢሲው ጋዜጠኛ ስቲቭ ሩሲያ ዩክሬን ላይ ሙሉ ወረራ በፈጸመችበት ወቅት ፑቲን የተጠቀሙትን ቃል በመጠቀም ልዩ ወታደራዊ ኦፕሬሽን ይኖር እንደሆነ ጠይቋቸው ነበር። ካከበራችሁን ልክ እኛ ሁልጊዜ እናንተን ለማክበር እንደምንሞክረው ሁሉ እናንተም ፍላጎታችንን ካከበራችሁልን ሌላ ኦፕሬሽን አይኖረንም ሲሉ ምላሽ ሰጥተዋል። በዚህ ወር መጀመሪያ ላይም ፑቲን ሩሲያ ከአውሮፓ ጋር ጦርነት ለመግጠም እያቀደች እንዳልሆነ፣ ነገር ግን አውሮፓውያን ከፈለጉ ዝግጁ እንደሆነችም ተናግረው ነበር። ፕሬዝዳንት ፑቲን አርብ ዕለት በነበረው ዝግጅት ከቢቢሲ የሩሲያ አርታኢ ለቀረበላቸው ጥያቄ ሲመልሱም ልክ ኔቶ ምስራቃዊ ክፍል መስፋፋት ላይ እንዲኖር እንደደገፈው ካላታለላችሁን በዩክሬን ላይ ሌላ ወረራ አይኖርም ብለዋል። በርካቶች በተገኙበትና በቀጥታ በተላለፈው በአርብ ዕለት ዝግጅቱ ላይ ፑቲን ክሪሚያን ጨምሮ የተያዙትን የዩክሬን ግዛቶች የሚያሳይ የሩሲያ ሰፊ ካርታ ከጀርባቸውም ታይቷል። ፑቲን ከዚህ ቀደም በተደጋጋሚ የዩክሬንን ጦርነት በሰላም ለማቆም ዝግጁና ፈቃደኛ መሆናቸውን ቢገልጹም እንዲሳካ ያሳዩት ጥረት ግን ትንሽ ነው። አሁንም እንደ አውሮፓውያኑ አቆጣጠር በ2024 ባደረጉት ንግግር ላይ ያነሷቸውን መርሆች ደግመውታል። ፑቲን በዚያ ንግግራቸው የዩክሬን ኃይሎች ሩሲያ በከፊል ከያዘቻቸው 4 ክልሎች እንዲወጡና ኪየቭ የሰሜን የጦር ቃል ኪዳን ድርጅት ኔቶን ለመቀላቀል የምታደርገውን ጥረት እንድታቆምም ጠይቀዋል። ከዚህም በተጨማሪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም እያደረጉ ባለው ጥረት ባቀረቡት የሰላም እቅድ ላይ በዩክሬን አዲስ ምርጫ መካተትም አለበት ብለዋል። ምርጫ ከተካሄደ ደግሞ ዩክሬን ላይ ጥቃት እንደሚቆም አክለዋል። የኤንቢሲው ሳይሞንስ ፑቲን የትራምፕን የሰላም እቅድ ካልተቀበሉ ለዩክሬናውያንና ሩሲያውያን ሞት ኃላፊነት ይወስዱ እንደሆነ ላቀረበላቸው ጥያቄ ሲመልሱም የትራምፕን የሰላም ጥረት አድንቀው ስምምነቱን እንዳይሳካ ያደረገችው ሩሲያ ሳትሆን ምዕራባውያን ናቸው ብለዋል።
ኳሱ በምዕራባውያን እጅ ነው ያሉት ፑቲን በዋናነት የኪየቭ አስተዳደር መሪዎችንና አውሮፓውያን ደጋፊዎቻቸውን ለዚህ ተጠያቂ አድርገዋል። ሆኖም ፕሮግራሙ ከተላለፈ ከአንድ ሰዓት በኋላ የዩክሬን ባለስልጣናት ሩሲያ በዩክሬን ደቡባዊ ኦዴሳ ክልል በፈጸመችው ጥቃት 7 ሰዎች ሲገደሉ ሌሎች 15 ሰዎች ደግሞ መቁሰላቸውን ገልጸዋል። በቀጥታ በተላለፈው ፕሮግራም ላይ ከማህበረሰቡ ጥራት የጎደለው የቧንቧ ውሃ አቅርቦት፣ የሞባይልና የኢንተርኔት መቋረጥን ጨምሮ በርካታ ጥያቄዎችም ቀርበዋል። ለኢንተርኔት መቋረጡ ባለስልጣናት የዩክሬን የድሮን ጥቃትን ምክንያት አድርገዋል። የሀገሪቱን ኢኮኖሚና የውጭ ፖሊሲን በተመለከተ ፑቲን ለቀረበላቸው ጥያቄ ማብራሪያ ሰጥተዋል። የሩሲያ የመንግስት ቴሌቪዥን እንዳለው በዚህ ዝግጅት ላይ ለፑቲን ለማቅረብ ከ3 ሚሊዮን በላይ ጥያቄዎች ተልከውም ነበር። አሜሪካ የዲቪ ሎተሪ እድልን አገደች። ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካን ግሪን ካርድ ሎተሪ ወይም ዲቪን አግደዋል። ጥቃቱን ፈጽሟል ተብሎ የተጠረጠረውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊው በአውሮፓውያኑ 2017 ዲቪ ሎተሪ አሸንፎ ወደ ሀገሪቱ የገባ ሲሆን ግሪን ካርድም ተሰጥቶት ነበር። የሀገር ውስጥ ደህንነት ሚኒስተር የሆኑት ክሪስቲኖ በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ ለማረጋገጥ በሚል ትራምፕ በሰጡት መመሪያ መሰረት የቪዛ መርሃ ግብሩን ለጊዜው እንዲቋረጥ መደረጉንም ነው የተናገሩት። የአሜሪካ ባለስልጣናት ተጠርጣሪው የ48 ዓመቱ ክላውዲዮ ኔቭስ ቫለንቴ በዚህ ሳምንት መጀመሪያ ላይ የማሳቹሴትስ ቴክኖሎጂ ተቋም ፕሮፌሰር ኑሮ ሉሬሮንም ገድሏል ብለው እንደሚያምኑ ተናግረዋል። የዲቪ ሎተሪ ፕሮግራሙ በአሜሪካ በስደተኝነት በቂ ድርሻን ላላገኙ ሀገራት ዜጎች በየዓመቱ 50,000 ቪዛዎችን ይሰጣል። ይህ ደግሞ የአሜሪካ ዜግነትንም ለማግኘት በር ከፋች ነው። ኖም በማህበራዊ ሚዲያ ላይ ትራምፕ ቀደም ሲል በኒውዮርክ ከተማ 8 ሰዎች በጭነት መኪና ተገጭተው ከተገደሉ በኋላ ፕሮግራሙን ለማስቆም ታግለዋል ብለዋል። ኃላፊዋ የፕሮግራሙን መቋረጥ ይፋ ያደረጉት የብራውን ዩኒቨርሲቲ ጥቃት ፈጻሚ ነው የተባለው ኔቭስ ቫለንቴ በሳሌም ኒው ሃምፕሻየር በሚገኝ መጋዘን ውስጥ ሞቶ ከተገኘ ከጥቂት ሰዓታት በኋላ ነው። ፖሊስ ግለሰቡ ሕይወቱ ያለፈው ራሱ ላይ በመተኮስ ባደረሰው ጉዳት ሊሆን እንደሚችልም አስታውቋል። ፖሊስ ከህዝብ የተላኩ የቪዲዮ ማስረጃዎችንና ጥቆማዎችን በመጠቀም መርማሪዎቹን ወደ መኪና ማከራያ ከላከ በኋላ የተጠርጣሪውን ስም ማግኘት መቻሉንም ይፋ አድርጓል። ለ6 ቀን ያህል ግለሰቡን ሲፈልግ የነበረው ፖሊስ በስተመጨረሻም ተፈላጊው ግለሰብ በዚህ ስፍራ እንደሚገኝ ማረጋገጥ ችሏል። አንድ ሻንጣና 2 የጦር መሳሪያዎች ከተጠርጣሪው አስክሬን ጎንም ተገኝተዋል። በአቅራቢያው ባለ መኪና ውስጥ የተገኙ ቁሳቁሶች ከብራውን ዩኒቨርሲቲ ከተሰበሰቡ ማስረጃዎች ጋር ተመሳሳይ መሆናቸውን የሮድ አይላንድ ጠቅላይ አቃቤ ሕግም ተናግረዋል። አሜሪካ ከአውሮፓውያን አቆጣጠር 1995 ጀምሮ በዲቪ ሎተሪ አማካኝነት ወደ አገሯ በርካቶች እንዲገቡ የምትፈቅድ ሲሆን የዲቪ 2027 ማመልከቻ ጊዜም ዘግይቶ ነበር። የዘንድሮ አመልካቾች $1 እንዲከፍሉ ይደረጋል ተብሎ የነበረ ቢሆንም ከተለመደው የማመልከቻ ጊዜ ስለዘገየበትም ሆነ ስለ ክፍያው በይፋ የተነገረ ነገር የለም። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ጊዜ ጀምሮ ወደ አሜሪካ የሚገቡ ስደተኞችን ቁጥር ለመቀነስም የተለያየ እርምጃ ወስደዋል። በአገሪቱ ውስጥ የሚገኙ ሰነድ አልባ ስደተኞችንም ወደ መጡበት ለመመለስ ትኩረት አድርገው እየሰሩ ነው የተባለው። ባለፉት ሳምንታት አንድ የአፍጋኒስታን ስደተኛ በዋሽንግተን ዲሲ 2 የአሜሪካ ብሔራዊ ዘብ አባላትን በጥይት ተኩሶ አንዷን ከገደለና ሌላኛውን ካቆሰለ በኋላ የትራምፕ አስተዳደር ከ19 አገሮች የመጡ ስደተኞች የመኖሪያና የስራ ፈቃድ ላይ ዳግም ፍተሻ እንደሚያደርጉ አስታውቀዋል። ከዚህም በተጨማሪ አፍጋኒስታናውያንን ጨምሮ የበርካታ ሀገራት ስደተኞችን የጥገኝነት ጥያቄ ሂደት በማቆም የህገወጥ ስደተኞችን ቁጥር የሚገድብ ተከታታይ እርምጃዎችንም እየወሰዱ ነው።